እንዴት ናችሁ ቤተሰብ? ይህ ለወላጆች የሚመለከት አጭር መልእክት ነው። የጥንቃቄ መልእክት ነው። መልእክቱ አጠር አድርጌ ስነግራችሁ ያው ልጆቻችን እንግዲህ ማንነታችን ናቸው። የደከምንባቸው ብዙ ነገር ዋጋ የከፈልንላቸው ልጆቻችንን እንደ ቀልድ ማጣት ስለሌለብን ሁለት ነገሮች ወላጆች ይህንን ነገር ተሙ በእኛ የደረሰው ወይ በምናውቃቸው ሰዎች የደረሰ ነገር ነው። ለጥንቃቄ በተለይ ለኢትዮጵያን የምታስተላልፍልን ብለውኛል። በአሜሪካ አካባቢ ሌሎችም ሀገር የሚጠቅማችሁ ከሆነ መልእክት ነው። አንደኛው ነገር ይሄ ብዙ ጊዜ አሁን ላይ አይስክሬም አሉ፣ የአይስክሬም ትራኮች አሉ፣ ኤቭሪዌር ይዞራሉ፣ ኤቭሪ ብላክ ይዞራሉ እና እነሱ ሲዞሩ ሁሉንም አይደለም ግን አይስክሬም በሚያዞሩ ትራኮች ላይ ህጻናት እየተሰረቁ ነው። ስለዚህ ያው ዋናው ህጻናት የሚወዱት ጣፋጭ ነገር ስለሆነ እነሱን በማሳየት ህጻናትን ይዘው እየተሰወሩ ነው። ለተለያየ ነገር ይጠቀሟቸዋል፣ ወንጀል ይሰሩባቸዋል። ከዛም አልፎ ህጻናትን በህይወት እስከ ማጣት ድረስ ብዙ ነገር ይደርስባቸዋል ማለት ነው። ጾታዊ ትንኮሳ፣ በሰል ነገሮች ይደርስባቸዋል። ስለዚህ እንደዚህ አይነት ነገር ውስጥ በጣም ተጠንቀቁ። ህጻናት አይስክሬም ብቻቸውን ከትራክ አይተው እንዳይሮጡ ወይም ብቻቸውን ሄደው እንደዚህ አይነት አደጋ ውስጥ እንዳይደርሱ ጠብቋቸው አደራ። ሁለተኛው ነገር ደግሞ ይሄ ሮብላክስ የሚባል ጌም ነገር አለ የምታውቁት ከሆነና በግሩፕ እንደዚህ ግሩፕ ክሬት እያደረጉ የትም ሆነ መጫወት ትችላለህ። እሱ ነገር በጣም አደገኛ ነገር ሆኗል እና እሱን ጌም በተቻለ መጠን ወይ በጣም ክትትል ማድረግ ወይ ደግሞ እንዲያቆሙ ማድረግ። እዛ ውስጥ ስካመሮች አሉ፣ የተለያየ ፌክ የሆነ ኔም በርዝዴት እና ልጅ ነገር ተጠቅመው ልጆቻችሁን ስካም ካደረጉ በኋላ ይጻጻፏቸዋል። የተለያየ የወሲብ ይዘት ያላቸው ነገሮችን ሌሎችም ህይወታቸውን እንዲያጠፉ ወይም ራሳቸውን እንዲጥሉ የሚያነሳሱ በርካታ ነገሮችን ያወሯቸዋል። ከዛ በኋላ በጣም ልጆቻችሁን እንዳታጡ ተጠንቀቁ። ስለሆነ በጣም አደገኛ ነውና ይሄ ሮብሎክስ የሚባል ጌም አለ። በጣም በርካታ ሚሊዮን ህዝብ የሚያየው የሚጫወቱ ህጻናት አዋቂ የሚጫወቱበታል። ይብል እሱ ነገር ቢኬርፉል። እነዚህ ሁለቱ ነገሮች ተጠንቀቁ። ልጆቻችንን እንጠብቅ። ወላጆች አትዘናጉ። እንደ ቀልድ ነው ልጅ የምናጣውና ስለዚህ ሌሎችም ነገር ካለ በውስጥ ጻፉልኝ። ጥንቃቄ የሚያስፈልገን ነገር ይሄን መልእክት ሼር አድርጉ ለወላጆች። ልጆቻችንን እንጠብቅ። ከዛ በተረፈ ዋና የሚጠብቀው አምላክ ነው፣ ግን የኛ ጥንቃቄ ቢታከልበት መልካም ነው እላለሁ። መልካም ቀን ይሁንላችሁ። ቴንክ ዩ